ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ዛሬ በሌላ ቪዲዮ ተገናኝተናል። ለዛሬ ያስኩላችሁ ቪዲዮ ናይል የምትባል በተን ስልክ ነበረች። እቺ ስልክ ስክሪኗ ተበላሽቶ ነው የመጣው። ስክሪኗ ፈሶ ነው የመጣውና መጀመሪያው የራሱ ከዛ በኋላ ሌላ ስክሪን መቀየር ተፈልጎ ሌላ ስክሪን ስሞክርበት አልሰራም እያለ ነበረ። 20 እግር ስክሪን ነው። በእርግጥ አንዳንድ ስልኮች ያው እንደምታውቁት ስክሪን በምንሰራበት ሰዓት ላይ ወይ በምንቀይርበት ሰዓት ላይ አንዳንዶቹ ያስቸግራሉ ወይ ደግሞ ሰፖርት አያደርጉም። አንዳንዶቹ ደግሞ ያው እንትን የስክሪኑ ጥራትም የሚመርጡ አሉ። የስክሪኑ ኦሪጂናል ማለትም ኦሪጂናል ስክሪኖች ብዙ ጊዜ ሳገኘን ያው ሰፖርት ያደርጋሉ ወይ ደግሞ ይቀበላሉ ማለትም። አንዳንዶቹ ግን እሺ የማይሉም አሉ ወይ ደግሞ ስክሪኑኛ በምንፈልገው መንገድ ሳይሆን በማንፈልገው አይነት መንገድ ዲስፕሌይ ያደርጋሉ ማለት ነው። ስለዚህ ይሄኛው ስልክ ስክሪን በመቀየርበት ሰዓት ላይ በጣም የተለያየ አይነት ነገር ነበር ስክሪኑ ላይ ዲስፕሌይ ሲያደርግ የነበረው። አንዳንዶቹ ነጭ ነበር የሚያደርግብኝ፣ አንዳንዶቹን ደግሞ አልሰራም ነበር የሚለው፣ አንዳንዱ ደግሞ ሙሉ ለሙሉ ገልብጦት ግን አቅጣጫውንም ጽሁፉንም ቀይሮት ነበር ያመጣውና ከነዛ ውስጥ አሁን መጨረሻ ላይ የገጠምኩት ይሄኛው ስክሪን ቢያንስ የተወሰነ ይሻላል በሚል ይሄኛው ስክሪን ገጥመን እናየዋለን። የሚያመጣው ምስል እንመለከተና ከዛ በኋላ እንዴት አድርገን ነው ለዚህ ስልክ እንዲሆን ማድረግ የምንችለው ደግሞ እንዴት አድርገን ነው መቅጠም የምንችለው የሚለውን እዚህ ጋር እንመለከታለን ማለትም። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናላችሁ ቻናሉን በመቀላቀል ቤተሰብ መሆን ይችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮታችሁ ከወደዳችሁ ደግሞ ላይክ ሼር ማድረጋችሁንም እንዳትረሱ። ስለዚህ በእንደዚህ መሰረት እንግዲህ 20 እግር ስክሪን ነው፣ ቦርድ 24 ነው። ስለዚህ 24 እግር ቦርድ ላይ 20 እግር ስክሪን ገጥሜ እዚህ ጋር እናየዋለን የሚያመጣውን ምስል። እሺ እዚህ ጋር እንደምትመለከቱት ገልብጦ ነው ያመጣው። ይሄኛው ሙሉ ለሙሉ ገልብጦት ነው ያመጣውና ከሌሎቹ ቢያንስ ይሄኛው ይሻላል ብዬ ያመጣውበት አንድ ምክንያት አለኝ። ሌሎቹ እንደዚህም አይደለም ያመጡት፣ ገልብጦ ብቻም ሳይሆን ሙሉ ለሙሉ ጽሁፉም ለማስተካከልም የሚመች አልነበረም። ይሄኛው ግን ከላይ ያለው ወደታች ከታች ያለው ወደ ላይ ገልብጦት ያመጣ ስክሪን እና ቢያንስ እንደዚህ ገልብጦ የሚያመጡ ስክሪኖችን እንዴት እንደምታስተካክሉ አሳያቸዋለሁ ማለት ነው። ምንም ሌላ ስክሪን መቀየር አይጠበቅብንም። ይሄንኑ ስክሪን ነው መልሼ የምገጥመው፣ ይሄንኑ ስክሪን ነው መልሼ የማስተካክለው ማለት ነው። ስለዚህ እናንተም እንደዚህ አይነት እየገለበጡ የሚያስቸግሯችሁ ከመጡ ልክ እዚህ ጋር በማሳያችሁ መንገድ ማለትም ማስተካከል ይችላላችሁ። ስክሪን ሌላ ገጥማችሁ የሚሰራላችሁ ከሆነ ኦኬ ችግር የለውም፣ በዛኛው ተጠቀማላችሁ። ነገር ግን ስክሪን ሞክራችሁ እምቢ ያሏችሁ ምናልባት ግን ልክ እንደዚህ አሁን እዚህ ጋር እንደማሳያችሁ የሚገለብጥ አይነት ነገር ከሆነ ግን ልክ እዚህ ጋር እኔ በምሰራበት መንገድ ደግሞ ልክ ወይ እዚህ ጋር በማሳያችሁ መንገድ በእንደዚህ መስራት ትችላላችሁ ማለት ነው። ቀጥታ 20ውንም እግር ነው የበየርኳቸው፣ አጠቃላይ 40 እንደማለት ነው። እንግዲህ ከስክሪኑም 20 ከቦርዱም 20 አድርጌ በጃምፐር አያያዝኩት። የቀደሙ የራሱ የገለበጠውን ስክሪን ማለት ነው። ምናልባት የተወሰነ ጊዜ ሊፈጅባችሁ ይችላል። ኦልሬዲ ከበየርኩት በኋላ እዚህ ጋር እያሳዩዋችሁ ያለሁት። ስለዚህ ቀድምም እንግዲህ እንደሚያሳየው እንደዚህ ነው። ቀስ ብለን በእንደዚህ መሰረት ልክ ስክሪኑ ስናዞረው ወደ ቦታው የሚመጣው ጽሁፉ ሙሉ ለሙሉ ዲስፕሌይ የሚያደርገው ነገር አይታችሁታል። ልክ እዚህ ጋር ወደ መጀመሪያው አይነት ወይ ደግሞ እንደምንፈልገው አይነት ስፔሊንግ ነው የሚያመጣልንና ምናልባት ስራው ትንሽ አሰልቺ ሊሆን ይችላል። 20ውን ነገር ያው ከዚህም 40 ይመጣል። እንደዚህ መበየድ ምናልባት ሊያቆያችሁ ይችላል። ግን አንዳንድ ጊዜ እንግዲህ አማራጭ ከሌለ ግዴታ ስክሪኑን ቢቀየር አስፈላጊ ከሆነ በእንደዚህ መንገድ እንግዲህ ማስተካከል ይችላላችሁ። እግሮቹ ገመዶቹ ቢገናኙ ችግር አመጣም። ያው ጃምፐሮቹም ጫፎቹ ብቻ እንዳይገናኝባችሁ እንጂ መሀሎቹ ኮንታክት አያደርጉም። ቅርብ ስለሆነ ኮንታክት ስለማያደርጉ ሰብሰብ ታደርጓቸውና ገመዶችን ቀስ እያላችሁ ወደ ውስጥ ታስገባላችሁ። አሁን ወደ ቦታ ለመቅጠም ቀስ እያላችሁ እየሰበሰባችሁ በፕላስተርም እየለጠፋችሁ አንዳንድ ገመዱ እንዳይለቀባችሁ ጥንካሬ እንዲኖረው ስክሪኑ የበየራችሁ ቦታ ላይ እንደዚህ በፕላስተር ነገር ብታጣብቁት ጥሩ ነው። ከዛ ውጪ ስክሪኑ አካባቢ ትንሽ ብታጣብቁትና ከዛ የስክሪኑን ኬብል ቀስ ብላችሁ ታጥፉታላችሁ ማለት ወደ ውስጥ የስክሪኑን ኬብል ታጥፉትና ምን ታደርጋላችሁ ወደ ውስጥ ሰብሰብ ብናደርግና ከስክሪኑ ጀርባ ሙሉ ለሙሉ ጃምፐሮቹ ማስገባት እንችላለን። ጃምፐሩ ወፍራም ስላልሆነ ከስክሪኑ ጀርባ ብናስገባ ምንም የሚወፍር ነገር ስላልሆነ ቀስ እያላችሁ እንደዚህ አንድ ባንድ ወደዛ ወደ ውጪ የወጡትን ገመዶች እየሰበሰባችሁ ከስክሪኑ ጀርባ ታስገባላችሁ። ከዛ የስክሪኗን ኬብል ታጥፉትና በእንደዚህ መሰረት እንግዲህ ገጥሜዋለሁ። ኦልሬዲ መጨረሻ ላይ ልክ እዚህ ጋር እንደምታዩት በእንደዚህ መሰረት ገጥሜ ጨርሻለሁ ማለት ነው።
ስለዚህ እናንተም እንግዲህ እንደዚህ እየገለበጠ ለሚመጣ ስልክ ልክ እዚህ ጋር ባሳያችሁ መንገድ መስራት ትችላላችሁ። ምናልባትም እንግዲህ ይሄም ለእናንተ ይጠቅማችኋል ብዬ ያመጣላችሁ ቪዲዮ ነው ማለት ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።